ሙስሊሞችም ፕሮቴስታንቶችም በጋራ የሚጠቅሱት ጥቅስ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28። ለዛሬ ይህ የቀድሞ ፕሮቴስታንት ዘማሪ የነበረ ልጅ የሚጠይቀውን ጥያቄ በዚህ ጥቅስ ላይ እንስማውና መልስ እንስጠው እስቲ። ዛሬ ይዤላችሁ የመጣው ቪዲዮ በእርግጠኝነት ብዙ የክርስትና እምነት ተከታዮች፣ በስላሴ እምነት ውስጥ ያላችሁ ሰዎች ከዚህ አመለካከታችሁ ራሳችሁን መለስ ብላችሁ እንድታዩና ከዚህ አመለካከት ደግሞ ነፃ እንድትወጡ የሚያደርጋችሁ እውነት ነው ይዤላችሁ የመጣሁት ከመጽሐፍ ቅዱስ ውስጥ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እንዴት? አስረዱኝ። እንዴት? አሁን በጣም ብዙ ሜንታል ጂምናስቲክ ልትሰሩ ትችላላችሁ። በስጋ ነው እንደዚህ ምናምን፣ ከዛ ደግሞ እንደዛ። መገዛት ማንነት ባህሪ ነው። መገዛት የባህሪ ጉዳይ፣ የኤሰንስ ጉዳይ ነው። አእምሯችሁን አሰሩት። እንደሰማችሁት ይህ ልጅ አእምሮዬን በደንብ ሳሰራው ስላሴን እንድክድ አድርጎኛል ብሎ ካቀረበበት ዋናው መሰረታዊ አመክንዮ መገዛት የባህሪ ማነስን ያሳያል የሚል አስተሳሰቡ ነው። እኛንም ከዚህ ውጪ ለፍታችሁ ጭንቅላታችሁን ሜንታል ጂምናስቲክ ታሰሩታላችሁ እንጂ ትክክለኛው ትርጉም ይህ ነው እያለ እየነገረን ነው። እንደሱ አእምሯችንን እንጠቀምና መገዛት የባህሪ ማነስን ያሳያል ብለን እንመን። ከዛ በኋላ መጽሐፍ ቅዱስን እናንብበው። ኤፌሶን 5:22 ላይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ብሎ ሚስቶችን ይመክራል። እንደዚህ ልጅ አነጋገር ሴት በባህሪዋ ከወንድ ታንሳለች፣ ሚስት በባህሪዋ ከባሏ ታንሳለች እያለን ነው። እዛው ቁጥር 21 ላይ ከፍ ብሎም ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይላል። ማን ነው ከማን የተሻለ የመግዛት ባህሪ ያለው? ይህን ጥቅስ ስታነብ አንተ አእምሮህን ተጠቅመህ እንዴት ተረዳኸው? አንዳንዶች የገዢነት ባህሪ፣ አንዳንዶች የተገዢነት ባህሪ ያላቸው፣ ወይስ ደግሞ ባህሪያቸው እየተቀያየረ አንዳንድ ጊዜ ገዢ አንዳንድ ጊዜ ተገዢ ይሆናሉ? ምክንያቱም አንዳችሁ ለአንዳችሁ ተገዙ ነው እንጂ ያለው ግማሾቻችሁ ለሌሎቻችሁ ተገዙ አይደለም ያለው። ሁሉም ለሁሉም እንዲገዛ ነው ያዘዘው። ባህሪያችን እየተቀያየረ አንዳንድ ጊዜ የገዢነት ባህሪ አንዳንድ ጊዜ ደግሞ የተገዢነት ባህሪ እንይዛለን ማለት ነው። ሮሜ 13:1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይላል። በበላይ ያሉት ባለስልጣኖች አማልክት ናቸው ማለት ነው? እናምልካቸው ማለት ነው? ወይስ በሰውነት ከኛ ከፍ ይላሉ ማለት ነው? ክርስቶስ ራሱ ለእናቱና ለዮሴፍ ይታዘዝላቸው ነበር ተብሎ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ተጽፏል። ስለዚህ ኢየሱስን በባህሪ ከእናቱና ከዮሴፍ ጭምርም ልታሳንሰው ነው። ስለዚህ በግልጽ እንደምንረዳው መገዛት የባህሪ መተናነስን አያመለክትም። ምክንያቱም ሴቶች ለባሎቻቸው እንዲገዙ ሲያዝዝ ቅዱስ ጳውሎስ ስለ ስራቸው ነው እየተናገረ ያለው። ስለ ስራቸው ውጤት ነው። በስራቸው ለባሎቻቸው ይገዙ እያለ ነው። ስለዚህ ሌላውን ይገዛል የሚለውን ቃል እንደዚህ ከተረጎም ነው ለክርስቶስም እሱ ራሱ ሁሉ ላስገዛለት ይገዛል የሚለውን ቃል የክርስቶስ ስራ ለአብ ይገዛል ብለን እንተረጉመዋለን በአጭሩ ማለት ነው። ወይም ደግሞ ክርስቲያኖች በሙሉ ክርስቶስ ስለሞተላቸው በክርስቶስ ሰውነት ለአብ ይገዛሉ ማለት ነው። ክርስቶስ በምዕመናን ላይ የሚደረገውን እንደ ራሱ አድርጎ ይናገራሉ። ምን ማስረጃ አለህ ብለህ ከጠየቀኝ ብዙ ማስረጃዎች አሉኝ። ለምሳሌ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ሲመጣ ክርስቶስ እንደዚህ ብሎ ይናገራል። ለሰዎች የተደረገውን ሁሉ ለራሱ እንደተደረገ አድርጎ ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛልና እያለ ይናገራል። ሁላችንም እንደምናስታውሰው የሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ ሳውል ክርስቲያኖችን በሚያሳድድበት ሰዓት ክርስቶስ ለምን ክርስቲያኖችን ታሳድዳለህ ሳይሆን ያለው ሳውል ሳውል ለምን ታሳድደኛለህ ብሎ የክርስቲያኖችን ስደት እንደ ራሱ አድርጎ ነው የተናገረው። ስለዚህ እዚህ ጋም ወልድም ሁሉን ላስገዛለት ይገዛል ሲል የክርስቲያኖችን መገዛት ለራሱ ለክርስቶስ አድርጎ ነው የተናገረው ባጭሩ ማለት ነው። ልጁ የተናገረው ነገር ረዘም ስለሚል ለእያንዳንዷ ነገር በአንድ ቪዲዮ መስጠት ስለማይቻል በቀጣዩ ቪዲዮዎች መልስ እሰጥበታለሁ። ወይም ደግሞ ልጁ በቀጥታ ሊያናገረኝ ፈቃደኛ ከሆነም ላይቭ ላይ መነጋገር እንችላለን።